ከሶስት ጊዜ በላይ መቃኞ የተሰራለት በልጅ ኢያሱ ዘመነ መንግስት ስለተመሰረተው ንግሥተ ነገሥት ዘውዲቱ የቤተ ክርስቲያኑ ምርግ ሲደረመስ አይተው አዲስ ሕንፃ ቤተ ክርስቲያን እንዲሰራ በማዘዝ የቤተ መንግስታቸውን አጣኝ ለቤተ ክርስቲያኑ የመጀመሪያ አስተዳዳሪ አድርገው ስለሾሙለት ስለ ደብረ ገሊላ ቅዱስ አማኑኤል ካቴድራል ምን ያህል ታውቃላችሁ? ደብረ ገሊላ አማኑኤል ልዩ ቦታው መርካቶ ሰባተኛ ወይም መሳለሚያ እየተባለ በሚጠራው አካባቢ የሚገኝ ሲሆን በአዲስ አበባ ሀገረ ስብከት ከሚገኙና ከ100 ዓመት በላይ የምስረታ ታሪክ ካላቸው ገዳማትና አድባራት መካከል አንዱ ነው። ቤተክርስቲያኑ የተተከለው በ1905 ዓመተ ምህረት በልጅ ኢያሱ ዘመነ መንግስት እንደተመሰረተና ከመቃኞ ጀምሮ በተለያየ ቅርጽ ቤተክርስቲያኑ ተገንብቶ አገልግሎት ሲሰጥ እንደቆየ ታሪኩ ያስረዳል። የደብረ ገሊላ ቅዱስ አማኑኤል ቤተክርስቲያን የመጀመሪያውን መቃኞ ያሰሩት ፊት አውራሪ ሀብተ ጊዮርጊስ ሲሆኑ ጽላቱ ደግሞ በጎንደር ክፍለ ሀገር የነበረና ከዚያም መጥቶ በቅድስት ሥላሴ ቤተክርስቲያን የተቀመጠ ነበር። ከዛም በኋላ ፊት አውራሪ ሀብተ ጊዮርጊስ ያሰሩት የመጀመሪያው መቃኞ ለአገልግሎት ምቹ ስላልነበር ሁለተኛ መቃኞ ድጋሜ ተሰርቶ ታቦቱ እንዲገባ ተደርጓል። በ1914 ዓመተ ምህረት ንግሥተ ነገሥት ዘውዲቱ በግንቦት 28 የቅዱስ አማኑኤልን በዓል ተገኝተው ሲያስቀድሱ የቤተ ክርስቲያኑ ምርጊት ተደርምሶ ሲወድቅ በማየታቸው ሶስተኛ መቃኞ እንዲሰራ በማዘዝ በጊዜው የነበሩት የደብሩ አስተዳዳሪ የደብረ አሚን አቡነ ተክለ ሃይማኖት ቤተ ክርስቲያንን ጨምረው አንድ ላይ ያስተዳድሩ ስለነበር ንግስቲቱ የቤተ መንግስታቸውን አጣኝ የሆኑትን የደብሩ የመጀመሪያው አስተዳዳሪ አድርገው በመሾም ደብሩን እንዲጠብቁ አድርጓል። ንግሥት ዘውዲቱ ለሶስተኛ ጊዜ መቃኞን ሲያሳንጹ ስራውን በበላይነት በመቆጣጠር ታቦቱ ወደ ተዘጋጀለት መቃኞ እንዲገባ ያደረጉት እኚህ የመጀመሪያው የደብሩ አለቃ እንደነበሩ የቤተ ክርስቲያኑ ታሪክ ያስረዳል። ከዛም በኋላ ምዕመኑ እየበዛ በመምጣቱና ቤተ ክርስቲያኑ በመጥበቡ በራሳቸው ንግሥት ዘውዲቱ መልካም ፍቃድ በ1920 አዲስ ሕንፃ ቤተ መቅደስ ግንባታው ተጀምሮ በ1931 ታኅሳስ 28 ቀን ሙሉ በሙሉ ስራው ተጠናቆ ታቦቱ ወደ መንበሩ ገብቷል። ንግሥት ዘውዲቱ የአዲሱን ሕንፃ ቤተ ክርስቲያን ፍጻሜ ሳያዩ ያረፉ ሲሆን በጊዜው ተሰርቶ የነበረው ቤተ መቅደሱ ደግሞ ክብ ቅርጽ ነበረው። አሁን ያለው ቤተክርስቲያን በጥር 28 ቀን 1969 ዓመተ ምህረት በብፁዕ ወቅዱስ አቡነ ተክለ ሃይማኖት የመሰረት ድንጋይ ተጥሎ ግንባታው የተጀመረ ሲሆን የወቅቱ የቤተክርስቲያኑ አስተዳዳሪ በነበሩት በሊቀ ሊቃውንት ንቡረ እድ አባ ተፈራ መልሴ አስተባባሪነት በምዕመናን ርብርብ ግንቦት 28 ቀን 1978 ዓመተ ምህረት ተጠናቆ በብፁዕ ወቅዱስ አቡነ ተክለ ሃይማኖት ፓትርያርክ ርዕሳነ ሊቃነ ጳጳሳት ዘኢትዮጵያ ቅዳሴ ቤቱ ተከብሯል። እስኪ ስለ ደብረ ገሊላ ቅዱስ አማኑኤል ካቴድራል የምታውቁትን ኮመንት አድርጉልኝ። ስለ ደብረ ገሊላ ቅዱስ አማኑኤል ተጨማሪ ታሪክ ማወቅ ከፈለጋችሁ ባዮ ላይ ያለውን የቴሌግራም ቻናሌን እንድትቀላቀሉ ጋብዛለሁ። ይህ ታሪክም ለሌሎች ሰዎች እንዲደርስ ላይክ፣ ሼር፣ ኮፒ ሊንክ እንዲሁም እንደዚህ አይነት የቤተ ክርስቲያን ታሪኮችን በየዕለቱ ማግኘት ከፈለጋችሁ ይህንን አካውንት ፎሎ ማድረግ እንዳይረሳ።